ስለሆነ መጪው ብዙ ዕቃ ነበር ያመጣሁትና ያው አማናዬን ለመወጣት በነገራችን ላይ እኔ በአማና ጉዳይ ወላሂ እንቅልፍ የሚነሳኝ ጉዳይ ነው ሁልጊዜ ማለት ነው። አሁን ንብረት መውደም ምናምን አይደለም እንትን ያለ ወላሂ ላዚም። ግን ሰዎቹ አሁን ሲደውሉ ማያውቁም አሉ፣ ጠለፎን ያዘዙኝ እህቶች አሉ። እኛም ውጭ ሀገር ኖረን እና ጠለፎን ያዘዙኝ ጠለፍ ነው ታረው ነው እየተጠቃዩ አሁን እነሱ ሲሆኑ መጅልስ ለሮመዳን አዘጋጅተው ሲያዘጋጁ መጋዘኑ ጨርሶ ለሊት ተደወለ። ለሊት ወላሂ ሩሄን አላውቀውም ሲሄድ ማለት መኪና ገብቼ ሲሄድ መኪናው እንደዚህ እየተኛ እዛ የደረስኩት ማለት ምናልባት ቢተርፍ በቃ የሰው ነው እንትን ያለኝ ከምንም በላይ ማለት ነው። ለምን ሲያዙኝ ጠለብ የለኝ ብር ቀንስልን የለንም አይሞላልንም እያሉ ስራ አዘዙኝ ብዙዎቹ። ይሄን አማና ደግሞ በቃ ብቻ በጥቅሉ ወላሂ ላዚም የኔ ቢሆን ማለት ነው ብዙ ውስጥ እንትን የሚለኝ ለብዙዎቹ እኔ ሀቂቃ እስካሁን ድረስ አንድ ቀን ይሄ ነው ተብዬ ማለት ከመመረጥ እንትን ከማለት ውጪ በቃ በአብዛኛው እስካሁን እንደምታውቁት